እናቴን በአካል አገኘኋት ማለት ለእኔ ምን ልበል በጣም ትልቁ ነገር ነው። መምጣትሽን ያውቃል? አይ መምጣትሽን ያውቃል። እማዬ ብሎ በግንባራቸው ስመ ጓደኞቼ ሲገቡ እኔ ይከብደኛል። ውዷ እናቴ ልቤ ብዙዬ እንዴት ነሽልኝ? የኔ ውድ እናት ጤንነትሽ እንዴት? የኔ አባት እናቴን ሳላይ 10 ዓመት ከበደኝ። እናንተም ግለጭ። እስከ ዛሬ ድረስ ብዙ ቪዲዮዎች አይቻለሁ። በጣም ብዙ አሳዛኝ ታሪኮች አይቻለሁ። ግን እንደ ዛሬ ደንግ ቲቪ ላይ እንደቀረበው አይነት ቪዲዮ አይቻላል። ሰላም እንዴት ናችሁ? ወደ ዩቲዩብ ቤተሰቦች ነው በጣም ደህና ነኝ። ዛሬ እንግዲህ ደንግ ቲቪ ላይ የቀረቡት እናትና ልጆች ለ10 ዓመታት ተለያይተው እናትየው አረብ ሀገር 10 ዓመት ነው የሰራች። ልጇ ደግሞ እዚህ ጎዳና ወጥቶ እሷ ለልጆቿ ብላ ለ10 ዓመት ያክል ተንከራትታለች። ግን እዚህ ኢትዮጵያ ላይ ያለው በተቃራኒው ልጇ ጎዳና ላይ ወጥቶ እየተሰቃየ በሱስ ውስጥ ሆኖ በጣም የሚገርም ህይወት እያሳለፈ በቃ አስጠሊት የሚያስጠላ ህይወት እያሳለፈ እናትየው እዛ ትለፋለች ለልጆች ብላ ማለት ነው። እና በጣም ገራሚ ነው የምር። እንደዚህ አልቅሼ አላውቅም። በጣም ውስጥ የሚያነካኝ ማንም ሰው እናት በልጅ ናፍቆት አትፈተን። የምር ነው የምላችሁ። የልጅ ናፍቆት በጣም ከባድ ነው። እናቶች እንደው አይፈተኑብን፣ በልጅ ናፍቆት አይፈተኑብን። ምናልባት እኛም እንደዚህ ተላልተን ናፍቆት ከባድ ይሆናል። ያው በጣም ውስጥ የሚያበላኝ እናቴን ነው ያሰብኩት ታውቃላችሁ። በሷ ቦታ እናቴን ነው ሳስብ የነበረውና እንዴት ራሱ መቆጣጠር አልቻልኩም ነበር። በጣም ገራሚ ህይወት ነው። በጣም ነው የምላችሁ እግዚአብሔርን ያላያችሁ ካላችሁ ገብታችሁ ይሁት። እኔ ግን በጣም ነው ውስጥ የሚበላኝ ማለት ነው። እናትየው ስታሳዝን ለልጆች ብላ ስትመከራ የብዙዎቻችን ህይወት ነው። ለልጆች ለቤተሰቦች ብለን የኛን ህይወት መስዋዕት የምናደርገው ማለት ነው። እና እንደው ቤተሰብ በምንም ነገር አይፈተን። በበይ ናፍቆት በጣም ከባድ ነገር ነው። በቤተሰብ ናፍቆት መጎዳት ያው የሚያውቅ ያውቀዋልና በጣም የሚያሳዝን እናትየው ልጁን ማለት ነው። እግዚአብሔር ይመስገን ምንም ቢሆን አሁን ላይ ተገናኝተዋል ማለት ነው። ግን ታሪካቸው በጣም ያሳዝናል። በእርግጥ ሁሉም ሰው የራሱ ታሪክ አለው። ቢወራ መጽሐፍ እንኳን አይበቃውም እያንዳንዱ ሰው ታሪክ ማለት ነው። ብቻ ፈጣሪ ልጆች ያላቸው እኛንም በሰላም ወደ ቤተሰቦቻችን ወደ ሀገራችን መልሰን እንጂ ስንት እናቶች አሉ ያልተወራላቸው። እነሱ በቃ ከሰው ደብቀው ነገሮቻቸውን ውስጣቸውን ናፍቆታቸውን ምናቸውን ደብቀው የሚኖሩ ስንት እናቶች አሉ። እና በእነሱ ፈጣሪ ይርዳቸው ነው የምለው። እና ምንም አልልም። ብቻ ግን በጣም አስገራሚ ህይወት ነው። እኔ ያየሁት ያላያችሁ ካላችሁ ገብታችሁት እናት ልጅ በናፍቆት ሲበተን በጣም ነው ከባድ ነው። በጣም ከምላችሁ በላይ ማለት ነው። እኔ ሳይሆን እንደመቆጣጠር አልቻልኩም። መጀመሪያ ቲክቶክ ላይ አይቼው ነው የመጣሁት። ማስታወቂያ አይቼ ሙሉውን ሳየው በቃ መቆጣጠር አልቻልኩም። ማርያምን ነው የምላችሁ። እንደውም እኔ በቃ በተፈጥሮዬ ከሚያለቅሰው ጋር አብሬ ማልቀስ ፊልምና ድራማ መሆን እያየሁ እንኳን አብሬ ያለቅሳለሁ። እና ይሄ በእውነተኛ ታሪክ ሆኖ ሳየው ደግሞ አልቻልኩም። ብዙ የሚያሳዝኑ የህይወት ታሪኮች ይተላለፋል። ማነው እሸቱ ላይ ነው። እሸቱ በጣም ምርጥ ሰው እግዚአብሔርን የብዙዎችን ባለሚያበስ ብዙዎችን ህይወት የሚቀይር እና ለኢትዮጵያ ውስጥ እንደነሱ አይነቶችን ቢያበዛልን እና እሸቱ የምር ፈጣሪ ልጅን ያሳድግልህ። ምን ላለው ሌላ በጣም ምርጥ ሰው ነህ። እናትና ልጅ እንደዚህ እንዳገናኘ ፈጣሪ ወጥን በሙሉ ያቀናል ነው እንዴ? ቤተሰቦች ያላያችሁ ገብታችሁት እና
ፈጣሪ ከቤተሰቦቻችሁ ጋር ከልጆቻችሁ ጋር በቃ ፈጣሪ ያገናኛችሁ ነው የምለው። ሌላ ምንም አልልም። በቃ የተሰማኝ ስሜት ለማጋራት ያክል ነው። የእናትየው ታሪክ የልጁ ታሪክ በቃ አይደለ በጣም ስላሳዘነኝ ያለ የተሰማኝ ስሜት ለማጋራት ያክል ነው። እና ፋሚሊ ካላያችሁ ገብታችሁት በእርግጥ አልቅሳችሁ ነው የምትወጡት። ግን ቢሆንም ታሪኩ ያው ማስተማሪያ ስለሆነ በጣም ደስ የሚለው። አሁን ላይ በልጁ ቪዲዮ ኤዲቲንግ ተምሮ እሸቱ ጋር በደንብ ስራ ይዟል ማለት ነው። እናትየውም የራሷን የሆነ ስራ ጀምራለች። ዱቃ ገብታ ዳቦ ምናምን እየጋገረች እየሸጠች ነው ማለት ነው በማሽን እና በጣም ደስ ይላል። መጨረሻቸው ስላማረ በጣም ደስ ብሎኛል። እኔ ያው ሲገናኙ ያለው ፓርት ግን አጠይቁኝ። ምንም በቃ ምንም ነው ነገር የለኝም። አጠይቁኝ። በጣም ነው እንትን የሚለው ልብ የሚነካው ማለት ነው። እኔ አብሬያቸው ነው ያለቀስኩት። በቃ እኔ እናቴን ያገኘው ያህል ነው የተሰማኝ። ለልጁ በጣም ደስ ብሎኛል። እንኳን እናቱን በህይወት አገኘ፣ እንኳን መጣችለት። በጣም ደስ ብሎኛል። ፋሚሊ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እኛንም እንግዲህ ፈጣሪ ለሀገራችን ለቤተሰቦቻችን መገናኘት ያብቃል። እምላው በጣም አመሰግናለሁ። ፋሚሊ ስለምታደርጉልኝ ትብብር ሁሉም ነገር ለምሳሌ አመሰግናለሁ። ቤተሰቦቼ ቻው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቻው።